የደላው ሰው ትቀመጣለህ ዱርሪ ሳንቲም ከኪስ ያለ የለበስከው ልብስ አመት ያለፈው ደርደርቶብሃል አረቀይረው መሄጃ የለክ አንተ ዘዋሪ ቁጭ ብለህ ታያለህ ቶምና ጄሪ ጸጉርህም ገብቷል ካልሲም ተቀዷል ብብትህማ ጠረን ቀይሯል ጥርሴ ይርገፍ እኔ አልዋሽህም ምንም አትስጋ ሚስት ተኝታለች ከእኔ ጋራ ብድርህ ብዙ ነው ወዲያህ በርህን ያንኳኳል አሁን አከራየ አንተ ከዱ በሩበት የቤክራከፉና አቤት ትለኛለህ ችጋራም ስልህ ችጋራም አቤት በላንተ ችጋራም አቤት ጎበዝ ችጋራም አቤት ችጋራም ችጌ አቤት ችጋራም ያው የመጀመሪያ ልጅ እንደሆነ መጠን ያው መኪና ምናምን ያስፈልጋል ሴቶቹም እየመጡ ነው አይደለ አዎ አባዬ ያው እየመጡ ነው አይ ምንም አትፈኝ ማለት መኪናውን አንዳንዴ ይዘው ጣ ምናምን ከጓደኞች ጋር ተገናኝ ምንም መኪና ማለት በጣም ሲምፕል ነገር ነው ልጅ በጣም መኪና ማለት በጣም ኢት ሲምፕል ነገር ነው አትፍራ በቃ እሺ አባዬ ኧረ ችግር የለም በደንብ በቃ ተጠንቅቄ ነው ማሽከረከሩ ምንም ሐሳብ አይገባ ዋናው ነገር የሰው ልጅ ነው ገብቷል የሰው ህይወት አትጉዳ እንጂ መኪናው ምንም እርገጠው ለምን ገደል አታስገባውም ችግር የለም እሺ አሁን ከየት ነው የምንጀምረው መጀመሪያ ያው ሞተር ቁልፍ እናስነሳለን አይደለም ሞተር አይደለም እሺ መጀመሪያ ቤልት ነው የሚታሰረው አንተ ገንገበት መጀመሪያ ቤልት ነው የምታሰረው አንተ ውሻ እሺ ቤልት መጀመሪያ ቤልት እሺ አባ ፍሪሶን እርግጠው ፍሪሶን እርግጠው አባዬ ሞተር እኮ አላስነሳውም ገና አምስተኛሽ ልከተብታይ ነው ገና መኪናውን ሳልጀምረው ናግደለኝ አላማህማ እኔ አባትህን ገለ መኪናውን ልትወርስ ነው አይደለ አታፍጣተ ጡንቻ ራስ ቀማላም ወረድ ወይ የታለሽ ቆም ያለው እኮ ነው ለምልክት አይመችም ሰፈሩ ምን ምልክት ልስተሽበ የሆነ ጉቶ ሰውዬ ታይሻል አሁን አለፈ የሚታይሽ ከሆነ መሀል ላይ ሰው የለም ጉቶ ሰውዬ የሆነ የማይሆን ቅርጽ ይታይሻል የሆነ አንድ ሰው እያለፈ አናገሽ ወይ አንድ ምን አልሽ ጉቶ አልሽ አሁን እያለፍን ጉቶ አልሽ አናገሽ ወይ አይታሽም የሆነ ሽንቅል ያለ ነገር በርጩሜ ነገር ነው ወንድሜ ሽንቅል ያለ ሰው አይታሽም ወይ ወይ ምንድነው የምታወራው ሰፈሩን ታቋርስ ሽንቅል ይላል እንዴ በእናታችሁ ምን ሆነ ነው አባቴ ስልክ ላይ ሄሎ ምን ሆነ ነው በእናትህ ስልክ ላይ ነኝ አባቴ ይዞር አይታየኝም ነው የምትይው እኮ ይኸውልሽ መሀል ላይ ስትሆኚ የሆነ ገጦ ነገር አለ ገጦ እንደዚህ ግጥጥ የሆነ ገጦ ሰውዬ ይሆናል ወንድሜ ማንንም ነው ስለምትዩ በቃ አንዴ ስልክ ላይ ማንንም የለም እዚህ ሰፈር ላይ ማንንም የለም እስቲ አንተ ነገራት ገጦ ነኝ በል ሽንት ቤቱ ከተመጠጠ በኋላ ድጋሚ ትገባለህ አንተ ነህ ሽንት ቤት መጣጭ አቴ ሽንት ቤት መጣጭ አይባልም ራስህ እኮ ነህ ዝም በል ማን ነው የሚለው የሽንት ቤት የጽዳት አገልግሎት ወይ ደግሞ ጠራጊዎች ነው የሚባለው መጣጥ ይላል ጁስ ነው እሺ ቶ ይቅርታ አባቴ ገብተህ መጠጥ አድርገህ ውጣ አንተ አሰማም እንዴ በሽተኛ ነህ ያማል መጠጣት በለኝ ይቅርታ እሺ ልምዱንብኝ መጃስኮ ምንድነው ይሄ ሽንት ቤት ሙቀት መለኪያ ነው ሙቀቱን ለክቼ ነው የምመጣው ሽንት ቤቱን አዎ በጣም ከደረቀ ውሃ ማትጠቀሙ ከሆነ አቃጥለነው በጭስ መልክ ነው እንጂ የሚወጣው ኢቫፖሬሽን ምናምን ለናይ አንቺ ሌባ ነሽ መሰለኝ አይ ሌባ አይደለም ማለት ሽንት ቤት ከዚህ በፊት ሰርተህ ታውቃለህ ከዚህ በፊት መጥቼ አላውቅም አዎ ስራ ምንድነው ስራዬን ባንክ ቤት ነው በየቤቱ እየዞርኩኝ እንትን በአካውንት ነው ማስከፍት ውጣ አልከው ልጁ ለምንድነው የት ይድል አካውንት ከፍቶ ይመለሳል እኮ ሽንት ቤት ይመለሳል አካውንት እንዲከፍት ነው ጊዜ የለህም አንተ እንዴት አይ ጠብቀዋለሁ እኮ መጥቼ ይባላል መጥቼ ደረሰ አንድ ከግማሽ እንጀራ ለሶስት ይበቃናል አባዬ ወይኔ ባሻ ኧረ በእናትህ ጸልየን ከበላ ነው በረከት ይኖረዋል አምጣው ዝም ብለህ ቤኪ የቱ ቤኪ ወይ መቷል ቆሎም ሽሮም ጮማ ናቸው ሰው ተፋቅረው ከበላቸው ወይኔ ባሻ ወይኔ መከትከቻ አይታል አባዬ መከትከቻ ዝልጅ ምን አባ መከትከቻ ነው ለግማሽ ኪሎ ስጋ አያያያይ ለሶስት እኩል ቦታ መከትከት አለበት አቋሎ ባህሪን ተበጠብጣለህ ኧረ በረሃብ ተቃጠልኩ ጨጓሬ አንጀቴን በላው እንዴ ከበላ ለምንድን ነው ሰው የምታስቸግረው እንደዚህ እንዲጮህ አድርገው ነው አባዬ በመሬት ንዝረን ነው ባለኛ አባዬ አንቺው ምንድነው ያንተ ደግሞ እየሰሞት ነው ምኑን ወጡን ወይኔ ተሰማኝ አልስተ ቦሾ ይኸው ሰው መጣ ታሺ ግባ ታሺ መጣ ግባ ታሺ ወይኔ አምላክ
እና ባሻ ሁሉ ሰላም ነው? ምን አንተ እያለ የሰላም ዘው የወፍ ድምፅ ራሱ መች ሰምቼ አውቃለሁ? ጸጥ ረጭ እኮ ነው የምታደርገው የኔ ጌታ። ተጮት ተሽዬ። ምንድን ነው የሰሞኑ አየር አልገረመውም እንዴ? በጣም ነው የገረመኝ። ለምን ውጭ ዝም ብለን ኳስ አንነሳም? አይ ተሺ ጨዋታ እኮ ነው የሚናፍቀኝ። ምንድን ነው አባዬ? ምንድን ነው ይላክልኝ? ስማተ እንጀራና ወጡን ሻግ አድርገው። ተሺ ስለመጣ ተሺ እንኳን የሸመተ ያረሰም አይችለው። ለሶስታችንም አይበቃም። በጣም ብዙ ነው የሚበላው። ጠብቀው። ምንድን ነው አባዬ? ሲደርስ ጠብቀህ ነው እንዴ እንደዚህ አይነት ቀልድ የምትቀልደው? እኔም በእህል ገመትከኝ። እኔም በእህል ተሺ እንደምታስበው አይደለም። እኔ እኮ ያላደሙ ስና ራሱ ብቻዬን አልበላም። አበላም አውቃለሁ ተሺ ያለ አበላም። ብዙ ቺኮች አብረን እንዳልበላን ብዙ ቺኮች አብረን በልተን ተሺ ወቅቶኛል። አንተ ነገር ባሽ ስልክ ያክ ተደርጎ ነው እኔ አይደለሁም። በቃ ሰላም አታ በቃ አምጡት። በቃ ሄዷል። ተሺ አምጡት። አንተ እኮ ነው። በጣም ቆንጆ በጣም ደብሊው በሞቴ አባዬ አንዴ ጉረስልኝ እኔ ጌታ። አንተ ውሻ ምንድነው? የርዮ ንጉስ ሰላም በልኝ። ጃሉድ አይ ቦብ ማርሊ ቦብ ኧረ ገራሚ ቺክ። ኧረ ወንድ ነው። አተ ወንድ ነው። በል እንጀራ አምሮኝ ነበር አጉርሽኝ ባባ። ስማ ዳግም ኧረ ኤክስ መጣች እንዴ? እና እንዴት ነው እሱ? አሁንስ ሀሳብሽን አልቀየርሽም? ቀይሬያለሁ። እንዴት አትቀይሪም? ጋብቻ ላናግርህ ባላ እነግርሃለሁ። ና እንጂ ምንድን ነው? ያው ካለህበት ችግር አንጻር ሰፖርት ላደርግህ አስቤያለሁ። እቺን ያዝና ጀበና ቡና ምናምን ጀመርበት። የጀበና ቡና? አዎ ይጠቅምሃል። ያዝ እብሪተኛው ሲጮህ በጸበር ኧረ ምግብ አረፈዋ እንዴት እንደራበኝ ስማ እንዴት እንደሚጣው ማን የሰራው? በእናትሽ እኔ ነኝ። ይሄን ሰራሽ አንቺ ነሽ? ምንም አይጣፍጥም። እህል ውሃ ይልም ጨው አንሶታል። እንዴት ሰው ውሃ አይጣፍጥለትም? አንቺ ባለ ራስ ባለ ልጆችሽም ልታበያቸው ነው ማለት እኔ እኮ ምግብሽ ጣፍጠኛ ግን ለሞራልሽ እንዳይደብርሽ ብዬ ነው እንጂ ምግብሽ ምንም እኔ ሰው አይጣ እኔ ለምሳሌ ምግብ መሳብ ያው ሰው እየሰራው ነገር ሁላ እንዴት ያስጠላል። ምንም እኔ እንዳይደብርህ ብዬ ምንም ነገር አይጣፍጥም። ሳሚዬ ቤቢ፣ እኔ እኮ ስልክ ካልነሳ ሲለኝ ይኸው በቴሌግራም ቴክስት እየላኩልህ ነው። ለምንድን ነው ትመልስልኝ? ሳሚ ስልክህን አንሳ። አንቺ ሴትዮ ቀኑን ሙሉ ሳሚ ጋር ከመደወል ውጭ ስራ የለሽም እንዴ? ሳሚ እናትህ እዚህ መታለች። እናቱ ይኸውልሽ ስልኩ እኔ ጋር ነው። ከዚህ በኋላ ብትደውይለት ልጁ ገና ፖፖ ላይ ሊቀመጥ ሲል ትደውያለሽ፣ ሊቀመጥ ሲል ትደውያለሽ። በአንቺ ምክንያት አይጸዳዳ እንዴ? አይጸዳዳ ሆድ ድርቀት ያዘው እኮ ቤቢ። አሁንም ፖፖ ላይ ትቀመጣለህ እንዴ? ባለፈው ካፌ እንዴት ሽንት ቤት እንደምጠቀም አላሳየውም? ጉድ ነሽ! ኧረ ምን ጉድ ነሽ ግን! ለመሆኑ እንዲሁ ሳሚ ጋር ከመደወል ውጪ ምንም አትችይም አይደል? ምንም ራፕ እችላለሁ። ቀጥይ። መቅዲ ቾቻቅዲ ኩርሽምሽምሽም ፖፓቅዲ ፍንድቅ ቶታቅዲ መቅዲ። ምን አይነት ቀውላላ ሴት ቀውላላ ነች? ምን አይነት ሴትዮ ነች? መቅዲ ቾቻቅዲ ኩርሽምሽምሽም ፖፓቅዲ ፍንድቅ ቶታቅዲ መቅዲ። ኤላትሪክ አንተስ ትችላለህ? ማኖች ስሙ፣ ለዛች ቀንድ አውጣ የገጠምኩላትን ግጥም ስሙት እስቲ። ምን አልከው? እስቲ እንኳን ጓደኞችሽን ልጋብዝ በህብረት እኔ ያስጨንቆኛል የኑሮ ውድነት። በቃ ተፋችኝ ተይል ኑሩበት አልቆጣታ። ይመች ያበረ ነው። አሁን ነገ ክላስ ውስጥ ግጥሙን አቅርብ ስባል ማለት ነው
እንዴ አይናን እያየሁ ነው ግጥም ማለት ነው። አልማዝ አታምንም? አልማዝ ነቻ አልማዝ ባለጭራ። አዎ እሷ ከያት እባክሽን፣ እሷ ከኔ አታምንም። እማዬ አንተ ለምን አባ ነው ክላስ ያገባው ዛሬ? አይደለም እኮ የግሩፕ ስራ ግጥም ጻፉ ተብለን እኮ ተለቀን ነው። አዎ ግጥም ይኸውልሽ፣ ልጅ ተብዬውን አየሽዋ? ልጅ ተብዬውን አየሽልኝ አይደል? አንገር ነገር ነው እኮ ማቲያስ፣ ወይ አይማል ወይ አይሰራ ቁጭ ብሎ በቀለም የማይሰለቸው ልጅ አይሽ አይደል? በጣም ነው የሚደንቀው። ምንድነው የምትይኝ? እኔ የቤት ስራ ሩት ተብለን ነው የመጣሁት። ምንድነው አንድ ቀን ለኔ ፍየል ገዝቶልኝ አይደል? አንድ ቀን የሆነ ነገር እማዬ እንኳን ደስ አለሽ ብሎ ሽቶ ራሱ ሰጥቶኝ አይደል? እንኳን ገርማ ሻውኔ ለምን አመጣውሽ? ፍየል መች ነው የምገዛልኝ? እሺ ያው የሷ ልጅ ዛሬ ፍየል ገዝቶላል የመጣው። እኔ ፍየል ግዛልኝ ጋር ስንት ጊዜ አለበት እንዴ? እማዬ ደግሞ እኔ ብር የለኝ፣ ከየት ነው ብሩን የማመጣው? ዝም በል ብር እንዳለ ካውቃለሁ። ቲክቶክ ላይ እንደምትሽለጠለጥና 300 ሺህ እንደገባ ከሰፈር ልጆች ነግረውኛል። አዎ ሰምተናል። መሽለጥለጥ በየትኛው መልክ? ሲቀጥል ደግሞ ብር እንደዛ አይደለም ቲክቶክ ላይ የሚሰራው። ደግሞ ይሄ ሁላ ጫማና ልብስ ከየት እንዳመጣ ካላውቅም እኔ አልገዛሁልም፣ ግን ለኔ አንድ ፍየል አልገዛልኝም። ይሄ ሁላ ገዝተህ እንዴ? ምንድነው ዛሬ ከፍየል ነው የተነካሽ እንዴ? ግዛላት እንጂ አንጀቷን በላው። ንገሪልኝ እስቲ ንገሪልኝ። አንጀትን አላህ ይብላው። ወይ መሄዱን ከሆነ ያስጠላ ብሩን ስጠኝና እኔ እገዛለሁ። ችግር የለም በቃ ሻጨጨኝ። ከዚህ በላይ እገዛልሻለሁ። ጎበዝ ምንድነው ይሄን ያልጭቅጭ? አዎ እንደዛ ነው የሚባለው። ደግሞ ፍየል ተራ ከፈለክ ጥሩ ፍየል ተራ ነው። የምን ፍየል ነው የምታወሪው? ከዚሁ ከማሜላችን ስጋ ቤት ገዝቼ ነው የምመጣው ስጋ። እሺ ቢያንስ ፍየል መግዛት ካልቻልክ ዶሮ ግዛልኝ። ዶሮ በዚህ ኑሮ? አዎ በዚህ ኑሮ። አዎ ምን የጎረቤት ልጅ ራሱ ለእናቱ ምንጣፍ ይገዛ የለ እንዴ? አንተ ዶሮ መግዛት አይቀጣል? እስቲ ሌላስ መገዛልሽ ነገር አለ ነገር? አዎ እንደዚህ ነው የሚባለው። ፍየል፣ ሳር፣ ሰንደል፣ ማርም ይግዛልና ማርም ግዛ። ብቻ ይሄን እንጨምራለን። መጀመሪያ እንግዛልኝና ያየን እንጨምራለን። አይሻልም? አንዴ አጠር ያለች ግጥም ጽፌልሻለሁ። እቺን ግጥም አምልሽ አንዴ ብቻ አጠር ያለች ግጥም ብቻ። የምን ግጥም? ምንድነው? ስለምን ግጥም ነው የምታወራው? ቤቱን ክፈተው። እሺ ሌትስ ጎ። ራሱ ማለት ነው ነው አራባላ አይደለም። አሁን ስለነገርኩት ነገር ግጥም ጽፎ ላይ ነበር አይደለ? ምንድነው ሞኔ? አምጣ ዶሮ በዚህ ኑሮ በዛ ላይ ዶላር ጨምሮ ግዛልኝ መትኝ ነገር አስይዞኝ እጅ በጆሮ ኤይ ጎረቤት ምንጣፍ ገዙ አለችኝ ታበዙ ኤይ ታዲያ ምን አገባኝ ስለሱ ግዛ ፍየል ግዛ ሳር ግዛ ሰንደል ግዛ ማር ግዛ ብቻ ነው የምታውቂው አንቺ ቆመሽ እዛ ዳር ኤይ ኤይ ደሞ ለምን አስፈለገ ሳር ወ አያገባህም አርፈ ተማር ምልክ ስለምወድ ምገልጽልህ ፍቅሬን በዛ በዛ በዚህ በዛ ማዘር ደሞ ፍቅርሽ በዛ ወ እኔማ ፍቅሬ በዛው ልጃለኝ ብዬ ሳናዛውን አልታወቀኝ ወይኔ ጉዴ በገዛ ልጄ መካዴ ሳድግን ከባከብሻለሁ ስትል እንዳልሰማው ተገላቢጦሽ ሆኖ ያባይን ልጅ ውሃ ጠማው ከትዝታዬ ሳልቀማው አሰማለሁ ላልሰማው ተሸውዷል ከተማው እንዳንተ አይነቱን ሰምቶ ነው ሰው ጥበብ የሚጠማው ከገዛ ግዛልኝ ካልሆነ ደግሞ ብሩን ስጠኝ ካለ በለዛ ትሾታለህ በግላክ 19 19 ያ ምን 19 19 አዲ አንቺ ሙጪ ዛሬ ቪዲዮ ላይ ያለበት ሙጪ አንተ ብሩን አንተ ብሩን ቶሎ በል። እንዴት ነው? ሰላም ዋላችሁ? ሰላም ነው አለን። ቀበሌ ስራ ለመቀጠር ነበር የመጣው። ኦኬ እሺ። ስም ማን ይባላል? ንገረኝ። ስሜ አጉላላችሁ። በቃ አንተ ላርስ ፈልጌ የነበረው የትምህርት ማስረጃ ሲታል እስከ 3ኛ እስከ 1ኛ ሴሚስተር ተምሬያለሁ። ምሁር ነኝ። በጣም የሰዓት አከባበርስ? የሰዓት አከባበሬ 6 ሰዓት እገባለሁ ስራ 6 ከ5 እወጣለሁ። ኦቨርታይም ያው እኛን ከፍልም በቃ አረ ለሻይ እንደወጣው ለራሱ አልመለስም። ልትመለስም አይገባም። እንዴት ትመለሳለህ? እንዴት ከ04 ቀበሌ ወጣ ግን? እንትን እሽግ ብር ወርቁ አግኝቼ መልሼ ከዛ ባሩ ልጆቹም ሊገሉኝ ብለው ወደዚህ መጣሁ። እንዴት አይገሉ? እዚህ ግን ስታገኝ ለኔ ሙስና ላይ እንዴት ትቀበላለህ? የታል ወንዳታ አንቺ ነው ፈልግ ና ተሾመ ና ምትኩ አረ አዲስ የሥራ ባልደረባ ማን ነህ? እኔ አጉላላችሁ ምንድነው የሥራ ቅጥር? አረ የሥራ ቅጥር ነው። በቃ ኦኬ አንበበኔ መጣ ቤግ ባጥር ነው የገባሁት። እናንተ ስብሰባ ስለነበር ዘለሌ ነው ባጥር የገባሁት። አንቺ ነው አንተና አይደል ይፈልገው ማስረጃው ነው ጠይቃህ ጨርሰህ ሙስና ላይ ጉቡ በስንት ማለት ሰባቱም አይነት አካውንት አለ። ቴሌ ብር አለ፣ ንግድ ባንክ አለ፣ ኦሮሚያ ባንክ፣ አማራ ባንክ ያበላል ዘዴ እንጂ ያበላል ዘዴ በዚህ ይበላል። እሺ በዚህ ይበላል። ባላየ በቃ አራት አዎ እንዴ ማተም አስቸኳይ ማተም በጥፊ እመታለሁ፣ ድንሽ ልጬ እመጣለሁ፣ በሽንኩርት እመጣለሁ፣ በስኳር አቅልጬ እመጣለሁ። ቢሮ ለጊዜው ቢሮ የለም
የለውም ቢሮ እዛ እንትና ሻይ ቤት አለች። ከዛ ከቀበሌው አጠገብ እዛች ቢሮ እናደርጋለን። ኦንላይን ማውራት ይችላል። ላይቭ ላይ ችግር የለውም። በይ እና ልግባ ስራ ቀጠራችሁ። በቃ አሁን ሰዓቱ 6 ሰዓት ሆኗል መሰል። ለሻይ ልወጣ ነው። በቃ 6 ልገረ 6 በቃ ይመቻችሁ። ሰማ አብራ ቤቲ ደውላለች ነበር እንዴ? ቤቲ አልደወለች። ቅድስት ደውላለች ነበር። እሷም አልደወለች። ማዘሯ ደውላለች። አይ ማንም አልደወለልኝም። አይ ስማ ለምንድን ነው የምትሽጓሽቀው? እኔማ እንዳልቀሳቀሰ። ሰላም ታውቂኛለሽ እንዴ? አላቅህም። አይንህን ግን አውቀዋለሁ። ምን? አይንህን የለገሰክ የኔ ባለቤት ነው እና እንድመልስልሽ ነው የመጣሽው? ባሌ ናፍቆኛል። ሰውነቱን ምስጥ ቢበላውም አይኑን ለየው ብዬ ነው የመጣሁት። በጣም ነው የማመሰግነው። በባለቤትሽ የተነሳ ብርሃን ማየት ችያለሁ። ኖሮ ውለታውን ብከፍል ኖሮ ደስ ይለኝ ነበር። መመለስ ትችላለህ። እንዴት? ባለቤቴ ከመሞቱ በፊት ብዙ ብር ከባንክ ዘርፎ ደብቆ ነበረ እና የት እንደደበቀው እይልኝ እና ባለቤቴ ናፍቆኛል። ቢያንስ አይኑን እያየው ልኑር። አግባኝ። አይንሽን ይዘሽ ጥሪ። ጅልስና ትናንት መጥቶ አፉን ሊከፍት ይሞክራል እንዴ? አይነ ሰሙን ያቀኔ ጥባ። ኧረ አባቴ እንደዚህ እንደ ዳምፔል ነው እንዴ ተተጣበጠበ ማለት አሳየዋለሁ። እኔ ጋር ማንንም በእናትህ ትናንት መጥቶ ማንንም እኛ ላይ አይፈነጭ። ኧረ ቀንም አባቴ ያራዳ ልጅ ነኝ። አባቴ አጩይልኝ፣ እንገናኛለን። አጩይልኝ አባቴ። እሺ መጣህ እንዴ? ተራራፊ አልወድም እንደተራራፊ እኔ እስካሁን ይኸውልሽ አፍሽን አትክፈች አንቺ የሜዳ ሀያ አቤት ጊፍተሬን አትሰድቢ እኮ አልኩሽ። ጊፍተሬን አትሰድቢ። እኔ ስደቢኝ፣ ጊፍተሬን ግን የመሳደብ መብት የለሽም አንቺ ውርንጭላ። አንተ የበላህበትን ወንጭፍ ሰባሪ ነህ አንተ። አውቃለሁ፣ አስወቅሃለሁ። ቤትን አውቀዋለሁ። እኔ ልታስወቅኝ እኔን አንቺን? አዎ አንተን። አዎ አስወቅሃለሁ እኮ አልኩህ። ቤትን አውቀዋለሁ፣ አስጨርሳለሁ። አንጠልጥያለሁ። እኔ ልታስወቅኝ አዘገዝካለሁ። ከንቱ የሰው ከንቱ ሳሚዬ ሳሚዬ። ኦ ማይ ጋድ ፕሊዝ በቃ ካም ዳውን። ችግር የለም እንቀጣለን። ችግር የለም። አሁን ተናገር አንተ። አንደኛ ቅጣት እንደዛ አድርገሽኝማ። አንደኛ ቅጣት እንዳሞራ እየበረርሽ እንደ ጅብ ታጓራለሽ፣ ትጫዋለሽ። ቀይርልኝ። ሁለተኛ ቅጣት እዚሁ ላይቭ ላይ ቀይ ስርና አልጫ ሰርተሽ ላዩ ላይ ኦሞ፣ ከዛ በኋላ ደግሞ አልጫ አሪቲ እና ኮሰረት አድርገሽ ትበይልኛለሽ። ሶስተኛ ቅጣት ጸጉርሽን ትላጭና ጸጉርሽን አጤ ፋሪስ ትቀበያለሽ። እንዴ አጤ ፋሪስ እንዴ ከኔ ተወሰሳት እኮ ነው። አሰሳት አጤ ፋሪስ የመሬት መንቀጥቀጡ ይንዘረን። እኛም እንዲነዝረን እንፈልጋለን። ይንዘረን ነው። በቃ ምንድን ነው ወንድሜ? ምንድን ነው ሰላማዊ እንዴ? ምንድን ነው እዚህ በገላን ባራብሳ ከሰሚት አንስቶ እስከ ቃልቲ እዛ ደግሞ ከደብረ ዘይት እስከ አዋሽ አርታሌ ድረስ በመሬት መንቀጥቀጡ ኢትዮጵያ ሕዝብ ሲነዘር እኛ ሁለተኛ ዜጋ ነን። ማይነዝረን ይንዘረን። በሁሉም አቅጣጫ ሴቱም ወንዱም በንዝረቱ ሲደሰት እኛም እንደሰት አንፈልግም። ይንዘረን። ለምንድን ነው እንደ ሁለተኛ ዜጋ የምንታየው? እኛም እኮ ግብር ከፋይ ነን አይደል? ይንዘረን። እኔ ሌላውን አላውቅም። እኔ ግን እንደ ሴትነቴ መነዘር እፈልጋለሁ። ይንዘረን። ማን ተነዝሮ ማን ይቀራል? እኛንም ይንዘረን። አሁኑን ካልነዘረን ማለት ነው እንናዘራለን። እኛም ብሩን አበድራለሁ፣ ግን ያው ብሩን በጊዜው ካልመለስክ ይታያል አይደል? ይሄ ኮርማ በሚገባ እንጂ እንዴ ወደዚህ ብዙ ራሱ ይታየኛል። ምን ያክላል? እስኪ ትንሽ አሽቃብጥለት። ማለት አሽቃብጥለት ምን ማብራሪያ ያስፈልጋል? የኔ ማሽቃበጥ ምን ያስፈልጋል? ህይወት ራሱ አሽቃብጣለታለሽ ብዬ እኮ አታውም እንዴ ደረቱን። በስማ እንዴ ባለፈው የተሰነጠቀው ይሄ የበሪት መሰንጠቅ ማለት የሱ ደረት ላይ ነው ብዬ ልጠይቅስ? አይ ኮርማዬ ጀግና እኮ ነች። አቦ እኔ የምለው ግን ማስያዣ ምን አለ? የምን ማስያዣ? እንት የፀጉር ቦስ ግን ጨውያዋን እኮ ማለት ነው የፀጉር ማስያዣ ከምትለው ይልቅ ተው እንዴ 18 ዓመት አልሞላውም ብዬ እኮ ነው። እኔ የምለው ግን ለምንድን ነው ብሩን የፈለግ? እኔ በአስቤዛ ወጪ ምክንያት እኔ 80 ልቀደም እንዴ? ነስሮ ማርት እያለ ደግሞ ስለምን አስቤዛ መጨነቅ ነው? እሱ ደግሞ ምንድን ነው ይኸውልህ ነስሮ ማርት ላይ አስቤዛ ለግለሰቦችም ሆነ ለሆቴሎች እንዲሁም ደግሞ የተለያዩ የቤት ውስጥ መገልገያዎችን ኦልሞስት በመረከቢያ ዋጋ በሚያስብል ደረጃ እዛ ላይ ማግኘት ይችላል። እና እንዴ ላግኘው እችላለሁ? እንዴት ነው ማዘው? እነሱ ናቸው ወደ አንተ የሚመጡት። ይኸውልህ አዲስ አበባ ውስጥ የትኛውን ቦታ ሆነ ብታዝ በ60 ብር ዴሊቨሪ ያለበት ቦታ ላይ ተዛዘን ይዘው ሊመጣሉ። አንተ ብቻ አፕሊኬሽኑን ከፕሌይ ስቶር ላይ ወረደ ማዘዝ ብቻ ነው የሚጠበቅብህ። እና ደግሞ በሚቀጥሉት 2 ሳምንታቶች ውስጥ ጊቫዌ ስላለ ብታዝ ጥሩ። እና እስካሁን ዝም ትለኛለህ እንዴ? እንዴ የት ነው የምትሄደው? ብድሩ ሳውቁታ ትቀልዳለህ እንዴ? ወደ ነው የምትበደረው? መብት አይደል እንዴ አለ መበደር? ጭራሽ መልስ ለኔ እንዴ? ኮርማው እንዴ አንተ ምን ይፈጠርልኝ ነው የምትለው? ባሽሮ አንተ ማለት እንዴ ለማየሽ ምን አይነቱ ነው?
ወይኔ ኮርማው። ያው በዛ ላይ ደግሞ ዝናብ አይደል? ዝናብ ስል ምን ጨውት እዛ ላይ ልጁን ሳሊ ገባ ይሄዳል አሉ ቄሱ ጋር። ምን አድርጋ ነው የመጣው ልጅ አሉት። ገርል ፍሬንዴ ጋር ቁጭ ብለን የተዝናናን እሷ ቤት ጨርሰን ልሄድ ስል ዝናብ መጣ። ዝናብ ሲመጣ ጊዜ እንደዚህ ሆኖማ ዝናብ እየመታህማ ወደ ቤት አትሄድም እኔ ጋር አደራለችኝ። አደረን ወይን ጠጣን ወይ ያልኳት። በሌላኛው ቀን አክስቴ ጋር ኤሌክትሪክ ስራልኝ ብላ አክስቴ ጠራችኝ አለ። አክስቴ ኤሌክትሪክ ሰርቼላት ስወጣ ዝናብ ሊዘንበው ነው። ዝናብ እየመታማ ወደ ቤት አትሄድም እዚህ ደራለችኝ። ትንሽ እንደቆየው ወይ ያልኳት። በሌላኛው ቀን ጓደኛዬ ቤት ፕሌይስቴሽን እየተጫወተን እያመሸን አለ ዝናብ መጣ። በቃ ዝናብ መጥቶማ አትሄድም ቤት እዚህ ታድራለህ ከኔ ጋር አለኝ። እሱንም ወይ ያልኩት ምን ላድርግ ጋሽ አላቸው። ሂዱታ ከዚህ ዝናብ እየመጣ ጉድ ተሰርቼ ነበር።